በዮሐንስ ወንጌል በምዕራፍ 5 መጻጉዕ ተብሎ ተኝቶ ባራት አባቴ ወይ የዮሐንስ ወንጌል ምዕራፍ 5 ምንድነው የሚለው? የዮሐንስ ወንጌል ምዕራፍ 5 በዕብራይስጥ ቤተሳይዳ የምትባል ወይም ቤተሳይል የምትባል የመጠመቂያ ስፍራ እንዳለ በመናገር ይጀምርና በዚያም ብዙ ህመምተኞች እንደሚተኙ የመጠመቂያ 5 የመመላለሻ ስፍራ እንዳለው በዚያም አንካሶች፣ ድውዮች፣ ዕውራን፣ ጎባጦች ሰውነታቸው የሰለለ በአጠቃላይ የህመም አይነት የሚሰባሰቡበት ስፍራ የውሃውን መናወጥ ጠብቀው ቀድሞ የወረደ እንደሚፈወስ አምነው ይጠባበቁባት የነበረች የመጠመቂያ ስፍራ ናት እና የእግዚአብሔር መልአክ ቅዳሜ አንድ ጊዜ ይወርድና ያናውጸዋል ውሃውን። ያንን የውሃ መናወጥ ጠብቀው ቀድሞ ወርዶ የተጠመቀ ይድን ነበር። በዚያም የሚያወርደው ቀድሞ የሚያወርደው አጥቶ 38 ዓመት ሙሉ ተኝቶ የነበረ መጻጉዕ የሚባል አንድ ሰው እንደነበረ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የናቀውን የማይንቅ፣ ሰው የጣለውን የማይጥል፣ ሰው ያቃለለውን የማያቃልል አምላክ፣ የሚያይ አምላክ፣ የቱንም ያክል ሰው ሊንቀን ሊያቃልለን ሊተወን ሊሰለቸን ቢችል ጌታ እንደማይሰለቸን ማሳያም ነው ይሄ ወንጌልና ጌታ ወደርሱ ሄዶ አንተ 38 ዓመት እንደተኛ ረጅም ዕድሜ እንደተሰቃየ አውቆ ልትድን ተወዳለህን አለው ይላል። እሱም አዎ ጌታ ሆይ ልድን እወዳለሁ፣ ነገር ግን ሰው ስለሌለኝ ይሄው 38 ዓመት ሙሉ ተኝቻለሁ ብሎ ተመለከተው። እንግዲያስ አልጋህን ተሸክመ ሂድ አለው። ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ እንዲህ ሰው ብናጣ፣ የሚያክመን ብናጣ፣ የሚያሳክመን ብናጣ፣ የሚያስታምመን ብናጣ፣ ሰው ቢሰለቸን እንደማይሰለቸን እንደሚያድነን ይናገራል። ዋናው ነገር ግን እግዚአብሔር አምላካችን ፈቃዳችንን ይፈልጋል። ለመዳን ስንፈልግ የት እንሂድ፣ ምን እናድርግ የሚለውን ያሳያልና በእርሱ መዳን ምክንያት አንድ ቀን ጠይቀውት የማያውቁ ሰዎች ደግሞ ጸሐፍት፣ ፈሪሳውያን፣ አይሁድ በሰንበት አልጋህን ለምን ተሸከምክ ቢድ ብለው 38 ዓመት ሙሉ አንድ ቀን ጠይቀውት የማያውቁ ሰዎች አልጋህን በሰንበት ለምን ተሸክመህ ትሄዳለህ? መዳንህ እንኳን ደስ አለህ ማለት ሲገባቸው፣ እንኳን ተፈወስክ ማለት ሲገባቸው፣ እንኳን ህመምህን ተገላገልክ ማለት ሲገባቸው ለምን በሰንበት አልጋህን ተሸክመህ ሂድ የሚል ከሰሳና በእርሱም ላይ በጌታም ላይ ክስ ሲያቀርቡ እናያለንና ስለዚህ ይሄ ወንጌል የዮሐንስ ወንጌል ምዕራፍ 5 ኦርቶዶክሳውያን በተለያየ ችግር ውስጥ ያላችሁ ብታነቡት መጽናናትን፣ ተስፋን፣ ጽናትን ታገኙበታላችሁ የሚል መልእክት አለኝ ማለት ነው። እናመሰግናለን።